ጾም መጾም ከመንፈሳዊ ጥቅሞቹ በተጨማሪ በርካታ የጤና ጥቅሞች አሉ። ጾም መጾም የተጠራቀመ ስብና ስኳርን ከማስወገድ ጀምሮ በሰውነታችን ውስጥ ያሉ ጎጂ ንጥረ ነገሮችን ለማስወገድም ይጠቅማል ተብሏል። አሁን ያለንበት ወቅት የእስልምናም ሆነ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የሚጾሙበት ወቅት ነው። ይህ የጾም ወቅት አማኞች በመጾማቸው ከሚያገኙት መንፈሳዊ ጠቀሜታ ባለፈ ግን የተለያዩ ስነ ሕይወታዊ ጥቅሞችን እንደሚያገኙ በተለያዩ ጊዜያት የወጡ ጥናቶች ያስረዳሉ። እንደ ተመራማሪዎች ገለጻ ከሆነ ሰዎች ሲጾሙ አሊያም ለረጅም ሰዓታት ከምግብ ውጪ ሲሆኑ ሰውነታችን ያጠራቀማቸውን ስብ መጠቀም የሚጀምር ሲሆን ይህም በሰውነት ውስጥ የተጠራቀመ ስብን ለማስወገድ ይረዳል። ይህም ሰውነታችን የተስተካከለ ቅርጽ እንዲኖረው ይጠቅማል። እንዲሁም ሰውነታችን ምግብ እንዳልተመገብን ሲረዳ በራሱ በሽታ የመከላከል አቅም ማዳበሩ ከጾም ከሚገኙ ጥቅሞች መካከል አንዱ ሲሆን ሰውነታችን ጎጂ ንጥረ ነገሮችን ለማስወገድ ይረዳዋል። ሌላኛው የጾም ጥቅም ሰውነታችን ውስጥ የተጠራቀመ ስኳርን ለማስወገድ የሚረዳ ሲሆን በተለይም አንጀታችን ውስጥ የተጠራቀመ ምግብ አለመኖር ራሱን እንዲያጸዳ እና የተስተካከለ የምግብ ልመት እንዲኖረንም ያደርጋል ተብሏል። ጾም መጾም ከዚህ በፊት የተጠራቀመ ስብና ስኳርን ለማስወገድ ከመርዳቱ ባለፈ ተጨማሪ አላስፈላጊ ውፍረት እንዳይመጣብን ያግዛል። እንዲሁም ጾም መጾም ለሰውነታችን የተለያዩ አገልግሎት የሚሰጡ ሕዋሳት ራሳቸውን እንዲተኩ፣ እንዲያድሱ እና እረፍት እንዲያገኙ እንደሚያደርግም እነዚሁ ጥናቶች ያስረዳሉ። ከዚህ በተጨማሪም ጾም መጾም የተስተካከለ የነርቭ ሥርዓት እንዲኖረን፣ በሽታ የመከላከል አቅማችን እንዲጎለብትና የማሰላሰል አቅማችን እንዲያድግም በማድረግ ይታወቃል።